ሰላም ሰላም የሉሉማር ቤተሰቦች ሊሰንበታችሁ። ሉሉማር በኦቲዝም ጥላ ስር የሚገኙ ልጆችን እንዴት ነው የምንንከባከበው የሚል ፋሚሊ ነው። ምክንያቱም ሉልና ማርዬ በኦቲዝም ጥላ ስር በመሆናቸው ለዚህ ከተማርኩት ወይ ካነበብኩት ሳይሆን ሪል ላይፌን ዴይ ቱ ዴይ ላይፌን እንዴት ልጆቼን ሃንድል እንደማረግ ልጆቼን ሰክሰስ ለማድረግ እምሮጠውን ሩጫ ጭምር ለማሳየት ነው። እያንዳንዷ ቀን ድካም አላት። እያንዳንዷ ቀን ከምታስቡት በላይ ከምትገምቱት በላይ በጣም ጥረትን የሚጠይቅ ድካምን እንዳናስተውል የሚያደርግ ብዙ ኢቨንቶች አሉ። ግን በዛ ሁሉ መሀል ነገን ተስፋ እያደረግን ነው የምንሮጠው። ምክንያቱም ለእኛ ልጆች ያለናቸው እኛ ብቻ ስለሆነን ማለት ነው። እኔ የሉሉማር እናት ሃይማኖት ሉልዬ 9 ዓመት ሊሆነው 1 ወር ነው የቀረው። ማርዬ 10 ዓመት ሆኗታል። በዚህ ሁሉ ሩጫ መሀል እኔ ኦቲዝም መሆናቸውን ያወቅኩትኝ ለ17 ቀን ብቻ ነው። በ17 ቀን ውስጥ ነው ወስኜ ከአዲስ አበባ ወጥቼ ወደ አዳማ የመጣሁትና ኦቲዝም ሴንተር ያገኘሁት ማለት ነው። በዛ ሁሉ ውስጥ ግን ያቺ 17 ቀን እኔነቴን፣ ኮንፊደንሴን ብዙ ነገር የሚያሳጣችኝና አዌርነስ መፍጠር የፈለኩት ለዛ ነው። ምክንያቱም በጣም ብዙ እናቶች አግኝቻለሁኝ። የእውነት በብዙ ፕላትፎርም ላይ ብዙ እናቶችን አግኝቻለሁኝ። አውቀው ማመን ያልፈለጉ ተጠራጥረው ደግሞ እርግጠኛ መሆን ያቃታቸው አውቀው ደግሞ ከምን ጋር ነው መጀመር ያለብን የሚለውን ግራ የገባቸው ብዙ እናቶችን አውቄበታለሁና ይሄ ፕላትፎርም ብዙዎቻችን ብንጠቀምበት ብዬ የማስበው ቢያንስ እኔ ያለቀስኳትን በዛች በ17 ቀን ግለጫት ብትሉኝ ከ17 ዓመት እንኳን በላይ ብላት ራሱ ያንስብኛልና ያችን ቀን ሳስታውሳት የእውነት ምን ያህል ብዙ እናቶች በየቤታቸው እያለቀሱ እንደሆኑ ነው የማስበውና ይህንን ፕላትፎርም እየተጠቀምን ብዙ እናቶች ጋር ብዙ ቤተሰቦች ጋር ብዙ ልጆች ጋር እንደርሳለን ብዬ አስባለሁ። ምክንያቱም አንድ እናት ስትሰማ ለአንድ ጎረቤት፣ አንድ ጎረቤት ለአንድ እህት ለወንድም እያለ ብዙ ሰዎች ጋር እንደርሳለን። ምክንያቱም ብዙ ልጆች አሉ በየቤቱ ተዘግቶባቸው ቁጭ ያሉ ራሳቸውን እየደበደቡ ራሳቸውን እየጎዱ የእውነት እኔ ሳስበው በጣም ነው የማዝነው እና ስቲል ቤቢ ላይ የማያቸው ባህሪያቶች በጣም በቃ ሪዚስት ማድረግ የሚያቅተን ሁሉ ጊዜ አለ። የሚቆናጠጡት ለምንድን ነው? በቃ ብድግ ብለው የሚናከሱት ለምንድን ነው? ራሳቸውን የሚጎዱት ሰው የሚጎዱት ለምንድን ነው ብለን እነዛን ሁሉ ነገሮች መመርመር አለብን። ምክንያቱም ልጆቹ ኦቲዝም መሆናቸውን እርግጠኛ እስካልሆነን ድረስ የራሱ ጉዳይ ብሎ ሲያቅተው ሲደክመው ይተዋል አይነት ነገር ነው የብዙዎቻችን። ራሱን መቶ ሲያመው ያቆማል እያሉ ብዙ ልጆች እየተጎዱ ነው ያሉት እና ብዙ ሰዎች ጋር ብንደርስ ጥሩ ነው። አርሊ መንቃት፣ ምክንያቱም ብዙ ዋጋ ሳንከፍል ልጆቻችንን ወደፊት መምራት ስለምንችል ማለት ነው። ልጆቹ እየጎረመሱ በመጡ ቁጥር ባህሪያቸው ይቀየራል። እኛ ጉልበት እያጠረን ነው የሚሄደው። ልጆቹ ጉልበት ሲያወጡ ስማሙል እኔ በልጅነታቸው ራሱ የዚህ እድሜ ጉልበት አይደለም ያላቸው። ምክንያቱም ሊገፏችሁ ከፈለጉ በቃ መግፋትና መግፋት የሚለውን ስለሆነ አይምራቸው ላይ ያለው እኛ በቃ ልናስቆማቸው እንኳን ስንል ልንይዛቸው ስንል ምንድነው የምንለው? ቢወድቅስ? ከዛ በኋላ ሊቆነጥጥ ስናስቆመው ደግሞ የሚመጡትን ነገሮች ነው እያሰብን የምንሄደው። እነሱ ግን በቃ በሙሉ ኃይላቸው ነው የሚጠቀሙት። ስለዚህ በጣም ኃይለኞች ናቸው ጉልበት ላይ። እስቲል ሴቶችና ወንዶች ላይ የሚታዩት ባህሪያቶች በጣም ይለያያሉ። በተለይ እኔ እንግዲህ ባለሙያ አይደለሁኝም፣ ግን በደንብ አነባለሁ ስለ ልጆቼ። ሴቶቹ ብዙሃኑ ሴቶች የኔ ጓደኞችም እንደዚህ ሳይ ሴቶቹ በቃ ወከባ ይወዳሉ፣ ደስታ ይወዳሉ፣ በቃ እንደዚህ በጣም ፈን ማድረግ ይወዳሉ፣ ይሄ ሰርፕራይዝ ይወዳሉ። ያ ነገር ያስደስታቸዋል አወሩም አላወሩም። ወንዶቹ ግን ይሄ ድምጽ ይረብሻቸዋል፣ ራስ የመጉዳቱን ጉልበት የመጠቀም ነገሮች ብዙ ያወጣሉና ለምንድን ነው ራሳቸውን የሚመቱት ብለን ስናስብ ያው የኛ ልጆች ችግራቸው ገት ላይ እንደሆነ ይታወቃል። ያ የገት ኢሹ ደግሞ ከብሬን ጋር ስለሚገናኝ የዛ ችግር ነው እና ብዙዎቻችን ያልተረዳንላቸው በየቤታችን ያለን ብዙ ችግር ያለብን እናቶች አለን እና ቢያንስ እንደው አንድ እናት ጋር ብንደርስ እንባዋን ማስቆም ብንችል ብዬ አስባለሁ። እኔ እንደ አንድ እናት ኤክስፒሪየንስን ሼር ሳረግ ለብዙ ወላጆች ቢደርስ ጥሩ ነው እና ሰብስክራይብ እና ሼር እያደረጋችሁ ቢሆን ደስ ይለኛል። ምክንያቱም ብዙ የምታለቅስ እናትን እንባዋን ለማስቆም ብዙ የሚመቱ ህጻናቶችን ከዱላቸው ለማስወጣት
ብዙ አፍረው ልጆቻቸውን በቤታቸው አምቀው የተቀመጡ እናቶችን ደግሞ በኮንፊደንስ ልጆቻቸውን ይዘው ወጥተው ልጄ ኦቲስቲክስ ነው ብለው በሙሉ አንደበት እንዲያወሩ ነው። ምክንያቱም በአሁኑ ሰዓት በጣም እየበዛ ነው ቁጥሩ እና የሚገርማችሁ ነገር በእንደዚህ ህይወት ውስጥ ስታልፉ ብዙ ልጆችን ትመለከታላችሁ። መንገድ ላይ እየሄዳችሁ ራሱ አይ ኮንታክቱን ታያላችሁ፣ ሪያክሽኑን ታያላችሁ፣ የቤተሰብን ግብረ መልስ ታያላችሁ እና ታውቁታላችሁ እናንተ ለምን በዚህ ህይወት እያለፈ ያለ ሰው ያውቀዋል። እና በጣም ከባድ ነው በአሁኑ ሰዓት ስታዩት፣ በጣም ቁጥሩ እየጨመረ ነው ያለው እና እባካችሁ ሰብስክራይብ እና ሼር እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉልኝ። ምክንያቱም መስራት አለብን። ስንሰራ ለልጆቻችን የተሻለ ነገር እያበረከትን ነው። ቤታቸው ተዘግቶባቸው ላሉ ልጆች ደግሞ የተሻለ ቀንን ለማምጣት ነው የምንሰራው እና አዌርነሱ መስፋት አለበት። በየቤታችን ያሉትን ልጆች በመፈተሽ ከምግባቸው፣ ከኢንቫይሮንመንቱ፣ ከልብስ ይጀምራል። በተለይ ደግሞ ኦቲዝም ስለሚለያይ ብዙ ሰው አሁን ግራ የገባው ምንድን ነው፣ ብዙዎቻችን ዳውን ሲንድረምን በመልካቸው አይተን ስለምናውቅ ኦቲዝም ስንለር አይደለም ነው የሚባለው። ሁሉም ሰው በቃ ናቸው የሚል የለም እና ኦቲስቲክስ ናቸው ሲባል ኦቲስቲክስ ምንድን ነው ብለው ሁሉ እና የገት ችግር መሆኑን ሁሉም ያውቃሉ። የገት ችግር መሆኑን አውቀው ደግሞ ምንድነው የሚበሉት፣ ምንድነው የማይበሉት፣ ምንድነው ማውጣት ያለብኝ ብለው ደግሞ ግራ የገባቸው እናቶች አሉ። ግሉተን ፍሪ ማድረግ እንዳለባቸው፣ ሚልኮችን ማውጣት እንዳለባቸው፣ ጣፋጭ ነገሮችን፣ የታሸጉ ምግቦች ማውጣት እንዳለባቸው የማያውቁ ቤተሰቦች አሉ። ምክንያቱም ግሉተን ፍሪ የምናደርጋቸው ያው ስንዴ ላይ የሚገኘው ንጥረ ነገር ለእኛ ልጆች በጣም ሃይፐር ስለሚያደርጋቸው የወተት ተዋጽኦዎችን፣ ቸኮሌቶችን እና ጣፋጭ የመሳሰሉ ነገሮችን መውጣት አለበት። ምክንያቱም እነዛ ነገሮች አንደኛ ገብተውም ሰላም አይሰጧቸውም፣ ሁለተኛ ነገር ደግሞ አይመከርም። ኖርማሊ ለብዙ ልጆችም አሁን ታሽገው የሚቆዩ ምግቦችን ስታዩቸው እኔ ብዙዎቻችን እናበላ ነበር እና እኔም ይህን ነገር ካወቅኩኝ በኋላ ነው በቃ የልጆቻችንን ደስታ እንጂ ስለ ጤንነታቸው ብዙዎቻችን አናስብም። ስለዚህ ምንድነው የምለው እኔ ልጆቻችንን ብናይ፣ ስልክ ብንቀንስ፣ ቅዳሜና እሁድ እየሄድን ኤክስትራ ስራ እየሰራን ኢንካም ጀኔሬት ለማድረግ የምንሮጣትን ሰዓት ቆጠባ አድርገን ከልጆቻችን ጋር ብናሳልፍ፣ ባንሰለች፣ ስፔሻሊ ባንሰለች ነው የምለው። ምክንያቱም እኔ ልጆቼ እንደዚህ መሆናቸውን ከማወቄ በፊት ምን ነበር ማድረገው? ያው እሰራለሁኝ እንደገና የግል ስራ ሰራ ነበርና ቅዳሜና እሁድ እቤት ከማሳልፈው ሄጄ ስራ ቦታ ባሳልፍ እመርጥ ነበረ። ምክንያቱም ቤት ውስጥም ብሆን አላርፍም። ከልጆች ጋር ታይም የሚለውን ነገር ብዙ አስቤው አላውቅም ነበረ። ማለት ያው አብረን እናወራለን፣ አብረን እንበላለን፣ ወደዛ ወደዚህ እንላለን እንጂ ያን ያህል ይሄ ጥልቅ ብሎ አይ ኮንታክት አላቸው ወይ የላቸው፣ ምን ያስፈልጋቸዋል የሚለውን ነገር ብዙዎቻችን አናውቅም። ስለዚህ ምንድነው የምለው እቤትም ሆኜ ላላርፍ ነገር ሄጄ ለምን ሰርቼ የሆነ ቀዳዳ ይደፍናል ያ ብር መጥቶ ነበር የምለውና ግን ያንን ቀዳዳ እዛ ጋር ስንደፍን የሆነ አስቤዛ ገዝተን በቃ ይሄን አስቤዛ ገዝቻለሁ ብለን አይምሯችንን ስናሳርፍ ሌላ ለካ አይምሯችንን የማያሳርፍ ነገር ደግሞ ቤታችን እየከፈትን ነው። ቤታችን ያለው ክፍተት በምንም የማይደፈን ነገ እኛና እኛ ብቻ ልንሩጥበት የሚገባ እኛ ካሮጥን ደግሞ ነገ የልጆቻችን እድል ምን እንደሆነ እንኳን የማናውቅበት ነው እና በጣም ከባድ ነው። ያው የምንኖርበት ሀገራችን አለ፣ ማህበረሰብ አለ። ማህበረሰቡ ደግሞ በጣም ገና ነው። ስፔሻሊ ስለ ኦቲዝም ልዩነቶች እንኳን ማንም አያውቅም እና ይህንን ነገር ምንድነው ኦቲዝም ችግሩ ምንድነው፣ ኬት ነው የመጣው፣ መጨረሻ ላይ ደግሞ ሶሉሽኑስ ምንድነው የሚለውን ነገር ለመወያየት ነው እኔ ዩቲዩብ የከፈትኩትና ሉሉና ማር ማለት በልጆቼ ስም ነው የከፈትኩትኝ። የተሻለ ገቢ ባገኝ፣ የተሻለ ልጆችን ባስተዳድር፣ ከዚህ የተሻለ ህይወት ይገባቸዋል። ስፔሻል ኒድ ሲባል ስፔሻል ነገሮችን ስለሚፈልጉ ነው። ከሌሎች ልጆች የተሻለ ከሌሎች ነገር የበለጠ ከሌሎች ልጆች የበለጠ ነገር ያስፈልጋቸዋል። ምክንያቱም ስፔሻል ስለሆኑ ማለት ነው። እነሱ የሚመርጡትና ለእነሱ መርጠን የምናደርገውና ለሌሎች ልጆች መርጠን የምናደርገው ነገር አንድ አይደለም። ምክንያቱም ስፔሻል ናቸው። ለሌሎች ልጆች መንገድ ላይ ዳቦ ገዝተን ልንሰጥ እንችላለን። ለእኛ ልጆች ግን ያንን ዳቦ ጤና ስለማይሰጣቸው አንገዛም። ምክንያቱም የእኛ ልጆች የተሻለ የአጃ ወይ ደግሞ የገብስ ዳቦ ሊሆን ይችላል የሚፈልጉት። ስለዚህ ዛ ሰው ኤክስፔንሲቭ። ያንን ነገር ለማድረግ ደግሞ የተሻለ ኢንካም ጀነሬት ማድረግ አለብን እና ፕሊዝ ሰብስክራይብ እያደረጋችሁ ያው እኔ የተወሰነ 1 ወር ምናምን ሆኖኛል ከጀመርኩኝ። ብዙ ሰዎች ጋር ቢደርስ ደስ ይለኛል። የተወሰነ ዋቺንግ አወሮችን ያው ይጠይቃል ዩቲዩብ ደግሞ። ስለዚህ ብዙ እንሰራለን ብዬ አስባለሁ። ምክንያቱም ብዙ ወላጆችን አውቃለሁኝ
ብዙ የጤና ባለሙያዎች ይተባበሩኛል ብዬ አስባለሁ። ሁሉም ኤክስፒሪየንሱን ሼር እያደረገ ለብዙ እናቶች ብንደርስ ደስ ይለኛል። ቴንኪዩ በጣም ሰብስክራይብ ማድረግ እንዳይረሱ፣ ላይክ እና ሼር እንዳይረሳ። ቴንኪዩ ሶ ማች